ከረና ከነሰቱ ነው ገይቲስ የሱ ድርሰት ነው እሺ ዛሬ ቤተክርስቲያን የሚያሰኘው የቅዱስ ያሬድ ድርሰቶች ናቸው ማለት ነው አዎ ቃልዮት ነው ያሰማ ያሬድ ማለት እሱ ያሬድቹኒ ከኖዲሳል ማስኑ ገዲስ ተከነ ቃልዮት ነው ያሰማል ማነ ክርስቲያና ከኛ ቤተክርስቲያን ከንፈከስ የሱ ድርሰት ነው ዜማን ከንሳቲ ቅዳሴናን ሳቲ ቅዳሴ ዜማን ጀቹ ዜማ አራራይ ጊዝ እዝል ሰሚራ ዱፌፊቲ መንፈስ ቅዱስ ገልጦለት ማለት ነው ከናፍ ይሄ አንቀጽ ብርሃን የሚያደርስ ክርስቲያን ቀን ሙሉ ብርሃን ሆናል በቃ ጭቅጭቅ ፊቱ ምን አይልም ሳይበሳጭ ይውላል ማለት ነው ሰምታችኋል አሁን እንደዛ እኔ የግል ጸሎቴን ሲያደርስ አንቀጽ ብርሃን አደርሳለሁ ከውዳሴ ማርያም ጋር ነው ስለዚህ እናንተም እድለኞች ሆናችኋል አሁን እዚህ 2 ወር ውስጥ አንቀጽ ብርሃን ተጨመረ ዳዊት ተጨመረ ጸሎቱን ጋር የማትችሉት ልጆች ከአሁኑ ጀምራችሁ አንዳንድ ታራ እንትን ማድረግ መለማመድ በረከት ለማግኘት ማለት ነው እና በርቱላችኋለሁ ቤታችን ውስጥ አሁን የሀገር ጸሎት ተጨምሯል እናንተ ታክቶ ከመጨረሻ የጸለየ ሰው ምን አለ ማለት ነው ትልቅ በረከት ያገኛል ማለት ነው ሰይጣንን ያሸንፋል እሱ ጋር ስግደት አለ ጾም አለ ትምህርተ ወንጌል አለ በቃ ፋሲካ በዚህ ልክ ነው እናሳልፈው እንደ እግዚአብሔር ፍቃድ ከመዝሙረ ዳዊት ቀጥሎ ደግሞ ጸሎተ በእንተ ሀገር አለ ጸሎተ በእንተ ሀገር ሲጀሩት ከደና በያ እንጀሩሰኒ የአማርኛው አለ አይደለ አጭሩ በአማርኛ አለ አጭሩን እሱን አድርሱ እሺ ይሄ ነው በኮሚቴ ወስኔ መጣኝ አጭሩን በአማርኛው እናደርሳለን ማለት ነው ሰባተኛ ላይ ድርሳና ኤርገሞታን ጅራምቲ ድርሳና ሚካኤል ድርሳና ገብርኤል ድርሳና ኡራኤል ምናምን ጀዱኩን ጅራምቲ እኒ ጾመ ከነከሰት ሀፌ ጅራ ጀቹላ ማልቱ ገጭፈማ ድርሳና መድኃኔዓለም ነው የሚደረሰው ማለት ነው የጾም የማን ጾም ነው ማን የጾመ ነው መድኃኔዓለም የጾመ አይደለ የሱ ድርሳና ነው ምን ያደርሰው ማለት ነው ድርሳና መድኃኔዓለም ይገጭስ ናጀቹላ ከዛ ማታ 11 ሰዓት ላይ አሁን ልብ በሉ ግራ እንዳትገቡ እየኮነ ይሄንን እየነገርኳል በኋላ ነገ ግራ እንዳትገቡ መጨረሻ ላይ 11 ሰዓት ሲወት የሮህን ሰዓት ይቁለተኩ ረጋፋ ገይሞ ሰኔ ጎልጎታ ከረናን ይገጭው ሰኔ ጎልጎታ በሽ ነው በጣም ረጅም ነው እስኪ ተጠገቡ ድረስ ተባላላችሁ ማለት ነው አመቆፍተኒት ኛቹ ደንዴሱ የጭር በቃ ሰኔ ጎልጎታ ንጅራ ወኒዳ ኦሮሚ ፋሪዝራም ትጆል ኦሮሚኛ ለም እንዴ አለ ወሳፕርት ሶቴ ወሌፍ ገዲሰቶ አሁን ጀምራችሁ ይሄን ምን ታደርጋላችሁ መዘጋጀት ሁላችሁ አመራጀል ቀብደኒ ሁንዲ ከሰንዩ ከረና ወንከን ሁንዲ ከሰንዩ ፖሊስ ካትኒ ዋትስአፕ ራይስ ቡፈተን ቴሌግራም ራይስ ወዲ እርግተኒ ኢትቆጳው ቀብዶቹ በቃ የማይጸልይ ሰው መኖር የለበትም ማለት ነው ወሬን ዱቢሱን እንደይሰን አላይጆን ማንበብ ከማትችሉ በስተቀር ጆሌን ዱቢሱን እንደይሰን አኒ ሶዳዴራ ከስተይራ ምናምን እንተውሽ ፍራት ማያስፈልግም ማለት ነው እና በዚህ ልክ ሰኔ ጎልጎታም እየተቀባበላችሁ ይሄ ደግሞ በጣም ሰኔ ጎልጎታን ከባድ ጸሎት ነው ሰኔ ጎልጎታ የጸልጅ ማናት እናታችን ድንግል ማርያም ናት የት ሆና ጎልጎታ ላይ ሆና ልጄ ወዳጄ ሆይ ይላል እኔ ከሁሉ ጸሎቶች ደስ የሚሉ አንዱ ሰኔ ጎልጎታ ነው ችሎ ያነበብ ሳይጸልይ ሰው ጠላት አይደርስበት ማለት ነው ዲኒ ሰብረንጋው ይጥሩ እና ቢሮ እንደሳ ኮለ ተቆረጥ ሆነ ለኔ ገጭፋማ እሰሰን ወራፉተኒ ወርካፉተኒ ትንሽ አሁን ከዚህ ጸሎት ጋር እስክትላመዱ ድረስ ለአንድ ሳምንት ሊያስቸግራችሁ ይችላል ኦርባንቱ ኮፍ ስራክሱ ደንዳ ታራው ለጉዲሱ ደንዳ ዋንቱ ኮተኮ የሚያችሁ ይሱ ደንዳ እሱ ደግሞ በትግስት ማለፍ አለባችሁ እሺ የቾኮላችሁ አበሉ ቆየ ምናምን ብላችሁ በመበሳጨት ሳይሆን ጆሌንሱ ተገይጅሰኒ ጆሮ ገና ወደ ጸሎት የሚመጡ አሉ እነሱ ደግሞ ምን ታረጋላችሁ እየተጠበቃችሁ በትግስት ማለት ነው በቃ አሁን እኔ ያጠገባለች ልጅ ማዳም ናት ማዳቢና
እና አጠገቤት መዳም ናት አይደለ መዳቢያ አሁን ማይኳን እስክትከፍት ለምን አሁን አንደኛ ረመዳን ነው ስራ ይበዛባቸዋል ይሄን እየተቋቋሙ ነው ይሄን የሚያደርሱት እየተጋገሳቸው አንዱ አቋርጦ ሲሄድ አንዱ መዝለቅ አለበት ማለት ነው ከና ወልዳረበውን እንጂሩ ያቸው ወልዳረበውን እንጂሩ ያቸው ወጂ ከሰነ ጅታቻ ኤርፎኒ ወሪን ከብደን ኤርፎኒ ጎደቻቲ ደለጋቻቲ ሰምቦ ደግሞ እናተራስን ጌስሞ ኩሺና ኬሰ ሶጀራተ ዶብራስ ማይኪ ሀርክ ከሰማ ዶ ቀበተኒ ሀርካ ባስተኒ ተራስን ይከነ መሰረት ማይኪ ከሰም በነተኒ ኤችፈተኒ ገሮጂ ከሰንት ዴቦ ስልኪ ከሰን አስካው በቃ ይሄ ሱባኤ ነውሽ ከዛሬ ጀምሮ ሱባኤ ገብተናል ማለት ነው ገዳመ ቆሮንጦስ እንደገባችሁ ራሳችሁ መቁጠር አለባችሁ ካመናችሁ ይሆንላችኋል ነው የሚለው መጽሐፍ ገዳመ ቆሮንጦስ ዋንገ ሴንተን ኦፍላሉ ቀብዱ ይችላል ቦች ፌስቡክ ቲክቶክ ምናምን ላይ አትይዱሽ እዛው ወደዛ አትይዱ እና በርቱ ሰቢራ ጠንክረን ሁላችን መስቅዱስ ይቆጣጠርልን ዘባደን ስንጀር ህሙ ፈቲና አትበሳጩ እሺ ህሙ ፈቲና ይሄ ቀስ ይያላችሁ በቃ ሁሉ ነገር በትግስት ኦብሳን ጀቹ ኦብሳን ወጨራኒ አማ ጨራኒ ከደና ስንጀራ ደርብ ከደና ሳቁ ለተቆራ ይገረሽ ሁላችሁ 11 ሰዓት ላይ እንቅልፋችሁን ትታችሁ ብድቅ በሉና ጸሎታችሁ ደርሳችሁ ፊታችሁን ታጥባችሁ ወደ ስራችሁ ከዛ ደግሞ 3 ሰዓት ላይ በተመሳሳይ እና ባገኛችሁ ሰዓት እግዚአብሔርን ማገልገል አታቆሙ ሰዓት ያርገተንረት ማልጎቹና አቢና ተጃጅለ ሂናቢና እሺ ባገኛችሁ ሰዓት 1 ሰከንድ ለምን አትሆነው 1 ሰከንድ እንኳን ተጠቅማችሁ ወደ ላይ ወጣችሁ ልጆችን ምን መጠየቅ ሰላምታ መጠየቅ የማታውቁትን ነገር መጠየቅ ከዛው የሆነ ነገር ያጋጥማችኋል እንግዲህ አሁን እናንተ ልባችሁ ተዘጋጅቷል አይደል ከማረ ቆጶፍተን ይርቱ ሰገዳፍ ቆጶፍተን ጾመፍ ቆጶፍተን ይርቱ በዚህ ልክ ደግሞ ሰይጣን ምን ሆነዋል ተዘጋጅቷል እንዴት ላሰናክላችሁ እንዴት ቢያረክ ይላል ሰምታችኋል ያን ጊዜ ደግሞ እናንተ ተስፋ መቁረጥ የለባችሁ ክርስቲያን 7 ጊዜ ይወርቃል 7 ጊዜ ይነሳል ይላል ስሙረኛ ዳዊት መውደቅ ያለው ነው መነሳት ነው ዋና ይሄ ነገር አድርግ ያለው ብላችሁ ተጸጸታችሁ ከቤቱ አትጥፉ ዋና ከሲታን እየተኒ ተጸጸተኒ ወላርህም በዲና እሺ እንደ አባቶች ምን ይላሉ እንደው ኃጢአት ራሱ ስትሰሩ ይላል እግዚአብሔር መኖሩን ያያሰዋችሁ ስሩ ይላል ኃጢአት ስትሰሩ እንኳን እግዚአብሔር እያየ ነው ብላችሁ እሱ እንደሚያያችሁ እያወቃችሁ ኃጢአት ስሩ ለምን መካዲ ይለብንም መካዲ ይለብንም ከዛ ውጪ ደግሞ አዛድ ውጪ ደግሞ ኃጢአት ሰርተናል ብለን ከቤቱ መጥፋት የለብንም በዲያ ከናው ዲራውን ተየለ መነከይሰ በዱን ቀብደን ይጀቹ በዱን ቀብደን ካና ሚሴንሶኒ ሃራታታን ፕሮፋይል የሮራፍ ሲኒፍ ከነሚ ይሰክኖ ከነመዲቴ ሰይርቱ ወለተ ጅርቱ ከነ ፕሮፋይል ከሲ ከነ ጎደዳይ ቶርባንቶ ኮቦ ደግሞ ለኮስ ሲኒፍ ከነማ እንገል ሞፍታኒ ሚሴንሶማ ጉተተኒ ሚሴንሶጂን ተዳዘለ ከሰን ተፈፍታኒ ይችላል ሚሚ ተፈፍ ጋፊኬ እግዚአብሔር ይርዳ ሶነዋል እስማ አሁን